ጠብቆና ባርኮ እዚህ ያሰባሰበን አምላክ ይመስገን። አሜን። እዚህ ነው። በመጀመሪያ የዛሬ ወር እዚህ ውስጥ አጥበን ስንለያይ በአጋጣሚ ሆነው ስልክ ተደውሎ ስወጣ ተበትኗል ህዝቡና ያኔ ባለመኖሬ በጣም ይቅርታ ጠይቃለሁ። ዛሬ ግን ያን ለማካካስ ቀድሜ ነው የመጣሁት። ማንም የቀደመኝ እና እናንተ የመጣችሁት በሙሉ ግን ማመስገን እፈልጋለሁ። እንዲህ ነው በቃ መተሳሰባችን እንዲሆኑ መቀጠል አለበት። መፈላለጋችን እንዲሆኑ መቀጠል አለበት። ስለዚህ አሁንም በድጋሚ እዚህ ያደረሰን ፈጣሪያችን ይመስገን። የዛሬው ምሽታችን ባሉ ሽማግሌዎች ምርቃት ይጀምራል። እናንተን አዘጋጆቹን ፍላጎቱን ወስዳችሁ ዝግጅት አድርጋችሁ እንዲህ ባማረ ሁኔታ የተቀበላችሁት እንዲህ ያማረ ህብስት አቅርባችሁ ይህንን ህዝብ ደስ መሰባሰባችንን እንዲባረክ በማድረግ ያደረጋችሁት ጥረት በሙሉ እግዚአብሔር ስም አመሰግናችኋለሁ። እግዚአብሔር ስም እንዲህ ነው በቃ ከጎረቤታችን ከአንዷ ክፍል አልፎ ወደዛኛው ብሎክ ከዛኛው ብሎክ አልፎ ወደ ሌላው እንዲህ እንሰባሰብ፣ ሌላ ምንም ነገር የለው። እንዲህ እንሰባሰብ ነው አለ ወይ ዳንኤል አለ ወይ ሸለማ አለ ወይ ግርማ አለ ወይ እንድንባባል ነው እንፈልገው። ምክንያቱም ጠዋት ተንማታ ነው የምንገባው ከሀገሩም ርቀት ይሁን ከስራችንም የተለያየ ቦታ መሆን የተነሳ ጠዋት እንወጣለን፣ ማታ ነው የምንገናኘው የምንገባው። ስለዚህ እንዲህ አይነት ባለ ጊዜ መሰባሰባችን ትንሽም ነገር ቢሆን ለመወያየትና ለመነጋገር ምን አለ ከለቤት ምን አለ የሚለውን ከለቤት ምን ተፈጠረ እኛስ ጋር ምንድን ነው ያለው የሚለውን ለሰው ለማውራት እንኳን የሚያመጣ እንዲህ ያለው ስብስብ ነውና ይህን ስብስባችን አትናቁት፣ የእውነት አትናቁት። እግዚአብሔር ይመስገን ደግሞ በእርግጠኝነት ከቁጥር ሳያጎድል ነው እዚህ ያደረሰን። አሁንም ያ ከቁጥር ሳያጎድል ወደሚቀጥለው ዓመት ያሸጋግረን። አዲሱን ዓመት የተስፋ ምንድን ነው ፍላጎታችን የሚሟላበት የሆነን ዘንድ እግዚአብሔር ይርዳል። ፈጣሪያችንን ለዚህ ነው የምንለምነው። አሁን እንግዲህ 4 ዓመት ሙሉ የተወሰኑ ሰዎች ሲደክሙበት የነበረው ሁላችሁም በሚዲያ ታውቁ ሰምታችሁታል። ይሄ ምክክር ኮሚሽን ያዘጋጀው ነገር ይብዛ ሚነስ መጥፎ ነገር የለውም፣ ጥሩ ነገር ይመጣል ብዬ ግን እኔ እንደ ግለሰብ አስባለሁ፣ እንደ ኢትዮጵያዊ አስባለሁ። ስለዚህ ይሄ ነገር ለሀገራችን መልካም ነገር ይዞ እንዲመጣ ከዚህ በኋላ ዘመድ ከዘመዱ የተቆራረጠበት ከአንዱ አካባቢ ወደ ሌላ አካባቢ ለመሄድ ፍርሃትን የነገሰበት ጊዜ አልፎ መልካም ጊዜ ይዞልን እንዲመጣ አዲሱን ዓመት እግዚአብሔር ይባርክልን። መጪው ጊዜ የተባረከ ይሁን። ሀገራችንን ሰላም ያድርግልን። መንግስታችንን ያጽናልን። ምንም ነገር የማንሰማበት ማንም የማይደፍረን እንሆን ዘንድ እግዚአብሔር ይርዳል። በተረፈ እንግዲህ ታላላቆችም አሉ፣ እነሱ ይመርቁና ወደ ጨዋታችን እንመለሳለን። ከጎኔ ጋር ሸለሙ እንደጋቡና ጋር ሸለሙ ደግሞ ጋር ተጠብቀው የለም እናንተ መመረቅም አለባችሁ። ታናናሾቻችን ይሄን ይፈልጉታል አይደል እንዴ? እንዴት አመሻችሁ? እንዴት ዋላችሁ? በረከቱን ሰላሙን ሰጥቷችሁ በሰላም እንኳን ለዚህ እንግዲህ ስብስብ አበቃችሁ። ይህ ስብስብ ለመልካም ነገር ነው የተጀመረው፣ ለመልካም ነው፣ ለጋራ ጉዳይ ነው። የጋራ ጉዳይ ማለት ፍቅርን ለማስፈን ነው፣ ለመተዋወቅ ነው። በደጉ በክፉ የምንገናኝ እኛ ነን። ከሩቅ ዘመድ የቅርብ ጎረቤት ነው የሚሻለው የሚለው ነገር የበለጠ እውነት እንዲሆን ነው የሚፈለገው። ለዚህ ነው ይህ ስብስብ የተፈለገው። ስብስቡ የተጀመረበት ሁኔታ ማንም ሳይመርጥ ማንም ሳይለይ ሁላችንም በጋራ ተሰባስበን ትልቅ ትንሹ ተገናኝቶ ስንወጣ ስንገባ ሰላም እንድንባባል ለሰላም የተፈጠረ ስብስብ ነው። ይህን ስብስብ ለመልካም ያድርግልን፣ በረከቱን ያብዛልን፣ ሀገራችን ሰላም ያድርገው፣ ክፉን ያርቅልን፣ ፍቅሩን ያብዛልን። እግዚአብሔር እንግዲህ ያሰብነውን ሁሉ ይምላልን። ዓላማችን ሀሳባችን ፍቅር ነው፣ የሀገር ሰላም ነው፣ ጸጋ ብልጽግና ነው። እንግዲህ በሰላም በጤና የሚቀጥለውንም ዓመት በዓል እየቀረበ ነው።
ይህን ዓመት በዓል በሰላም በጤና ያሸጋግረን። በዓሉንም የሰላም የበረከት ያድርግልን። ከክፉ ሁሉ ይሰውረን። ሀገራችንን ሰላም ያድርገው። አሜን። እኔ ባገለልኩት እግዚአብሔር ይምላል። ሶስት ነው። አንድ ሰው ሶስት ነው የሚሆነው። በልማዳችን ሶስት ነገር ተጠቅሞ ሁለት ቃል ይበቃል። ሁለት ቃል ይበቃል። እባካችሁ እኔ ተመልሼ አልበረክም ወይ ኧረ ስለ መድኃኒዓለም ቆሜ መብራቱ ወደዚያ ቀስ ብለን እዛ ጋር ፕላስተር ነው ያደረገው። አታርቀው። ኦኬ ሶኬቷን ሶኬቷን ወደ አንጋፋዎቹ ነበር መሄድ በጣም ነው ደስ የሚለው በእውነት ስንሰባሰብ እኔ ደስ ይለኛል። ባለፈው ወር ግን እኔ አልነበርኩም፣ ምክንያቱም ቃል የገባኋትን ነገር ስላረሳው በቃ ማታ ላይ ሳስበው ለካ ቃል የገባሁት ነበር ብዬ እቤት እያለሁ ነው የቀረበው። ምንም እውነቱን መናገር ጥሩ ነው። ወዲያው በሳምንቱ ለተስፋዬ ሰጥቻለሁ። 5 መጽሐፍ ቃል የገባሁት ለተስፋዬ ሰጥቻለሁ። ለልጆች ሌላውን ንቀለውና እሱን ብቻ ሰጥቻለሁ ማለት ነው። ሌላውን ንቀለውና እሱን ብቻ ሰጥ እና አሁን ያለነው አዳዲስ ሰው እንዴት ነው? አዳዲስ ሰው እኮ እንጠብቃለን፣ በጣም የምናውቃቸው። ስለዚህ እንደውም የተሻለ አስተዋጽኦ ያደርጋሉ። ዛፉን እንዳይከሉ ምንድን ነው የማይመጣው እና እዚህ ጋር ያዝልኝ። በግቢ ውስጥ በጣም ሶሻል ላይፋቸው ከኛ የተሻሉ አሉ። እነሱን ማምጣት መቻል አለብን። እኔ እንደወቀሳ ነው የማይመጡ ሰዎች አሉ። መምጣት ያለባቸው የማይመጡ ሰዎች ስላሉ ለእነሱ በየብሎካችን ምንድን ነው መንገርና ማሰባሰብ ይኖርብናል ብዬ አስባለሁ። በተረፈ በጣም ነው ደስ የሚለው ይህን የመሰለ በጨለማ ብርሃን እሳት እያነደድን እንዲህ አምሮብን ልጆች ተሰባስበው ስንገናኝ። ሰው ዛሬ ወጥቶ እኮ ይቀራል። ወር ቆይቶ መገናኘት እኮ ትልቅ ነገር ነው በእውነት። እና ይሄ ደግሞ ዓላማው ምንም ነገር የሌለው ፍቅር፣ መሰባሰብ፣ መተዋወቅ እስከሆነ ድረስ ለዚህ ሁላችንም የቀሩት እንዲመጡ ነው መጠናከር ነው ያለብን ብዬ አስባለሁ። እኛ ጋር ያሉትን እኔ እጠይቃለሁ፣ እናንተ ጋርም ያሉትን መምጣት ያለባቸው እንዲመጡ ነው መጠናከር አለብን። እና የልጆች ያለውን ነገር መስፋፋት አለበት ብዬ አስባለሁ። እኔ አሁን መጽሐፍት ቢሆን ከጋሽፈለሙ የሚቸግር ካለ ያው ከጓደኞችን ማስተባበረን እናሟላለን። ልጆች መማር አለባቸው በእውነት ስነ ምግባር እንዲማሩ፣ ሌላም ነገር እንዲማሩ ብናደርግ ጥሩ ነው። ዋናው እንደውም እዚህ ግቢ ልጆች ላይ ነው ማተኮር ያለብን። ስርዓት እንዲይዙ፣ ክረምት ላይ እውቀትም እንዲገበዩ ማድረግ አለብን ብዬ አስባለሁ። አሁን ያለ ስብስብ በጣም ያምራል። ምሽታችን ያማረ ይሁን። በጣም አመሰግናለሁ። እንግዲህ አሁንም በድጋሜ ያማረ ህብስት ቀርቦልናል። እኔ መቼም ታላቅ እያለ እጄን አልሰነዝርም ደርሰውና ወደ እዛ በፊት ግን እንደው ከእናቶቻችን እንደው አንድ የምትሉት ነገር እባካችሁ እኔ ብላችሁ እንትን በሉና አሳብ ቆመናል። ላይት አንዳቸው ላይት ትንሽ ወደዚህ አዎ በቃ እስኪ እንግዲህ በጣም ይቅርታ አድርግልኝና እርሶ እቴ ባለመነጽሩ እስኪ ትንሽ ነገር ይበሉ። አዎ ሁለት አላችሁ ተማከሩና እኔ ልመረቅ ኖ አስነሽ እንጂ አንቺ የምታውቂያቸው አንቺ ነሽ እንጂ እኔ ምን ነው ነገር አይደለም እንዴ ተባረኩ ማለት ይሄ
ፈቃደኛ በቃ ቁጭ ብለውም ይችላል። ምስጋና ይግባውና ማህበራችን እንደዚህ እየጠነከረ ወደፊት ምክንያቱም ሰው ይሄ ብቻ አይደለም፣ ግን በወር አንድ ቀን አንዳንዴ ላይመች ይችላል። ግን ሲመችን ተሰባስበን ብናጠናክረው ይበልጥ ፍቅራችን ይደረጃል፣ መቀራረባችን ይመጣል፣ ሰው አይፈራራም። እንደዚህ እንትን ብንል አሁን ሁላችንም በየቤታችን ግብስ ከምንል በወር አንድ ቀን መገናኘቱ ክፋት ያለው አይመስለኝም። ለማንኛውም እግዚአብሔር አምላክ አዲሱን ዓመት ደግሞ የሰላም የጤና ፍቅር ያድርግልን፣ ከሁሉም በላይ ሰላሙ ያምጣልን፣ ሀገራችን ሰላም ያርግልን። እኛ እናቶች ሰላም ነው የምንፈልገው፣ ጦርነት አንፈልግም፣ ስጋት አንፈልግም፣ ኑሮ ይቅለልልን። እግዚአብሔር ደግሞ ለዛሬ ወር ያድርሰን። ተረፈ መድኃኒዓለም አሜን። እግዚአብሔር ይስጥልን። ደግሞ የምትይዋለሽ እንደው ስብስቡን ወክለሽ የምትይው ነገር አለ? እኔ ማለት ያው ሴቶቹ ዝም ሲሉ እኔ ልተካ ብዬ ነው። በእንት በያ ጀምሬ አለቀ ምርቃት ነው። እሺ እግዚአብሔር አራት ይኸው እዚህ እሺ፣ ካሜራውን ወደዚህ መብራቱን ገመዱ ረጅም ነው። ቆይ